በደጋፊዎች ማሊያውን እስከ ማቃጠል ክስተት የተገለለው ኦስማን ዴምቤሌ በ2017 ከዶርትመንድ ወደ ባርሴሎና በ105 ሚሊዮን ዩሮ ሲዘዋወር በወቅቱ ከኔይማርና ፖል ፖግባ ቀጥሎ በጣም ውዱ ተጫዋች እንዲሁም የሊግ 1 የዓመቱ ምርጥና የዩኤፍኤ ቻምፒየንስ ሊግ የወቅቱ ምርጥ ተፎካካሪ ተብሎ ተመርጦ ነበር። ኦስማን ዴምቤሌ ዛሬ ተሳክቶለት ባላንዶርን ሽልማት ከማሸነፉ በፊት ብዙ መገለሎችንና ሊታለፉ የማይመስሉ ስቃዮችን አሳልፏል። ታዲያ እኔም በልዩ የኳስ ጥበብ ስለሚታወቀው ዴምቤሌ አስደናቂ ታሪኩን ባጭሩ አስቃኛችኋለሁ። ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ጀምሩት። ለቻናሉም አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቷን በማብራት የረቂቅ ዓለም ቤተሰብ መሆን ትችላላችሁ። ባርሴሎና በሚሊዮኖች ወጪ ያወጣበት ተጫዋች እንደተጠበቀው አመርቂ ውጤት አለማምጣትና ሌሊቱን ሙሉ ጌም በመጫወት ጠዋት የልምምድ ሰዓቱን አርፍዶ በመድረስ ይወቀስ እንዲሁም በቡድን አጋሮቹ ይተች ነበር። ምንም እንኳ አጥጋቢ እንቅልፍ ባይተኛም የቀጣዩን ቀን ልምምድ ባለው የእግር ኳስ ጥበብ ከሌሎች ተጫዋቾች በበለጠ ስልጠናውን ያጠናቅቃል። በዚህም ባርሴሎና የአመጋገብ ስርዓቱ እንዲስተካከል የግል ሼፍ ቀጥሮለን ነበር። ታዲያም በድንቅ ብቃቱ የሚታወቀው ዴምቤሌ የ2019 የላሊጋ ውድድር ዘመን መክፈቻ ግጥሚያ ላይ የግራ እግሩን ቆስሎ ለ5 ሳምንት ያህል ከሜዳ ርቆ ነበር። በዛው ዓመት ኖቬምበር 27 በቻምፒየንስ ሊግ ምድብ ጨዋታ ከቀድሞው ክለብ ዶርትመንድ ጋር በተደረገው ግጥሚያ ዴምቤሌ በደረሰበት ጉዳት ለ10 ወራት ከፍተኛ ሕክምና ሲደረግለት ቆይቷል። በ2020 ሴፕቴምበር 27 ባርሴሎና ከቪያሪያል ባደረጉት ጨዋታ ከ10 ወራት ሕክምና ቆይታ በኋላ በጨዋታው ላይ መሳተፍ ችሏል። ከዶርትመንድ ወደ ባርሴሎና በሚዛወርበት ወቅት የዶርትመንድ ደጋፊዎች ጫማውንና የስፖርት ማሊያውን በእሳት በማቃጠላቸው ትልቅ መነጋገሪያ ርዕስ ሆኖ ነበር። በተጨማሪም በባርሴሎና ተደጋጋሚ የአካል ጉዳቶችን እንዲሁም የበዙ መገለሎችን እንዳስተናገደ የሚነገርለት ዴምቤሌ ሴኔጋላዊት ከሆነችው እናቱ ፋጢማ እንዲሁም የማሊ ዜግነት ካለው አባቱ ኦስማን ዴምቤሌ በ1997 ሜይ 15 በሀገረ ፈረንሳይ ይወለዳል። 1.7 ሜትር የሚረዝመው ዴምቤሌ ኦገስት 12 2023 ወደ ፒኤስጂ እስከ 2028 በሚል ውል በ50 ሚሊዮን ዩሮ ተዘዋወረም። መጀመሪያ ሲገባ 23 ቁጥር ተሰጥቶት የነበረ ቢሆንም ኔይማር ፒኤስጂን ለቆ ወደ አልሂላል ስለተዘዋወረ 10 ቁጥርን መልበስ ቻለም። ከ2024 እስከ 25 የውድድር ዘመን ፒኤስጂ በአህጉራዊ ትሬብል ሲያሸንፍ በ49 ጨዋታዎች 33 ግቦችንና 15 አሲስቶችን አሳክቷል። ለፒኤስጂ እንዲሁም ለፈረንሳይ ብሔራዊ ቡድን የመስመር ተጫዋች የሆነው ዴምቤሌም በፊፋ ዓለም ዋንጫ፣ ዩኤፍኤ ቻምፒየንስ ሊግ እንዲሁም ባላንዶር በሙያቸው ካሸነፉ 10 ተጫዋቾች በመቀላቀል የሊግ 1 ከፍተኛ ግብ አስቆጣሪ በመሆን የ2025 ባላንዶር አሸናፊ በመሆን ተመርጧል። ውድ የረቂቅ ዓለም ተከታታዮች ለዛሬው ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ላይክ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የረቂቅ ዓለም ቤተሰብ ይሁኑ። በቀጣይ አጀብ ጉድ በሚያሰኝ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።